ስብሃት ምርኮኛ ነው ራሱ ብሎ ጀግና ይመስላል ሲናገር ደፋር ይመስላል። ቲፒኤልኤፍ ሲፈጠር ደግሞ አንድ 7 ሰዎች ሆነን ተገናኝተን ምን ብናረግ ይሻላል ብለን 7ታችን ነው የፈጠርነው ቲፒኤልኤፍ። አረጋዊ ብቻ አይደለም ለማለት ነው። ለጥቅማቸው ሲሉ እንደሸነከሩት ለመገንጠል ወይም ለሌላ አጀንዳ አልነበረም። ለግል ጥቅምም አልነበረም። ለስልጣን ጥቅምም አልነበረም። እንግዲህ ጥቂት ሆነ ስትወጣ ቶሎ ጦርነት ውስጥ እንደምትሞት ታውቃለህ። ለመሞት የተዘጋጀ ሰው ጥቅሙን ለህዝብ ብሎ አሳልፎ የሰጠ ነበረ። ስለዚህ ሲጀመር ለጥሩ ተብሎ ነው የተጀመረው። ኋላ በሂደት ግን የማይሆኑ ሰዎች እየተቀላቀሉ ድርጅቱ እየሰፋ ሲሄድ በጥቅም ላይ የሚሰባሰቡ አመራሮች ተፈጠሩ። እነዚህ አመራሮች ደግሞ ድርጅቱን ተቆጣጥረው አሁን ላለንበት የከፋ ደረጃ አደረሱ። ስለዚህ መስራች አልነበረም። ኋላ ግን ብዙ ወራት አልቆየም እንደተመሰረተ ድርጅቱ የትክክል እንደጀመረ ከጥቂት ወራት በኋላ ደርሷል። ስለዚህ አሁን መሳገር ሰምቻለሁ። መላ ያደረስኩት ምን ነኝ። ስለዚህ ገና ለትግል ከመመልመሉ በፊት አውቀዋለሁ። አስተማሪ ያለ አውቀዋለሁ። ጠባዩ ሁሉ፣ ስራው ሁሉ፣ ተግባሩ ሁሉ በደንብ አጣርቻ አውቃለሁ። ኋላ ትግል ስንጀምርም በደንብ አውቀዋለሁ። ስለማውቀው ይመስለኛል ሰውየው ተንኮል አለበት። ተንኮለኛ ነው። ተንኮሉ ደግሞ በአጭር ጊዜ የምታውቀው አይደለም። ምንም ሳያሳውቅ ለረጅም ጊዜ የሚሄድ ሰው ነው። ተንኮሉ እስከዛ ድረስ ነው። ስለዚህ ይህንን ጠባዩ ባህሪያቱ ያቀኛል ብሎ ያምናል ብዬ ነው የምገምተው። ስለዚህ ከዚህ የተነሳ እንግዲህ የሚላቸው ነገር ሊኖሩ ይችላሉ፣ እኔም አልሰማቸው። ስለዚህ ይፈራኛል አይፈራኝም ለማለት አስቸጋሪ ነው። የሆነ ሆኖ ክፋት ያለበት ሰው ከእግሩ ጥፍር ጀምሮ እስከ ፀጉሩ ድረስ በክፋት የተሞላ እንደሆነ ብቻ ነው የማውቀው። ስለዚህ በተለያዩ መድረኮችም ስንከራከር በግልጽ እናገራለሁ። ይሄ አንተ ጥፋት ነው፣ ይሄ አንተ ጥፋት ነው ብዬ ስለምናገር ከዚህም የተነሳ ሊሆን ይችላል። በጣም ይገርም ነው። አሁን እንግዲህ ሰዎች ያ ሁሉ ችግር ፈጥረው በትግራይ ሕዝብ ብቻ ሳይሆን በመላው ኢትዮጵያ ችግር ፈጥረዋል። አሁን የምታየው በመላው ኢትዮጵያ የምታየው ችግር የግጭትም ይሁን የሌሎች የስደትም ይሁን የመፈናቀልም ይሁን የነዚህ እጅ ያለበት ነው። የህወሓት አመራር በ2013 ዓመተ ምህረት በትግራይ ውስጥ የ35 የፌዴራሊስት ኃይሎች ጥምረት ብሎ መስርቶ እነዛ ጥምረት ውስጥ ያሰባሰባቸው በሙሉ ኢትዮጵያን ሊበታትኑ፣ ኢትዮጵያን ሊከፋፍሉ የየራሳቸው የጎጥ ትግል እናካሂዳለን የሚሉ ድርጅቶች ነበሩ። በእነሱ አማካይነት ኢትዮጵያን በጥብጧታል። እስካሁንም ድረስ እየበጠበጣት ነው ያለው የህወሓት አመራር። ይሄ ስትራቴጂ የነማን ነው ብትለኝ የነ ስብሃት ስትራቴጂ ነው። ተከስተ እንኳን ብዙ አላቀውም ማለት ዶክተር አብርሃም ተከስተ ማለት ነው። ብዙ አላቀውም እውነቱን ለመናገር ኋላ የመጣ ነው። እኔ እዛ ትግል እያለሁ አልነበረም። እኔ ከወጣሁ በኋላ የተቀላቀለ